ሰላም እንዴት ናችሁ? ዛሬ ምንድነው ውድድሩና ማን ነው እያወዳደረን ያለን የሚለውን አጠር አድርጌ ግልጽ ለማድረግ ሞክራለሁኝ። እንግዲህ የሚያወዳደረው ድርጅት ፋውንደርስ ላይ የሚባል ኢንተርናሽናል ፈንድ ራይዘር ድርጅት ነው። ዓለም ላይ ያሉ ስታርታፖች ፈንድ ያስፈልጋቸዋል ወይም ያስፈልገኛል ብለው የሚያስቡና መስፈርቱን የሚያሟሉ ድርጅቶች በእያንዳንዱ አህጉር ይወዳደሩና አምስት የሚደርሱ ድርጅቶች ከእያንዳንዱ አህጉር ለፋይናል ያልፋሉ። ቀጣይ ደግሞ እንደምታዩት ከእያንዳንዱ አህጉር ካለፉት አምስቶቹ ደግሞ የመጨረሻ ውድድር ያደረጉና አንዳንድ ድርጅት እንዲያልፍ ይደረጋል። አሁን ላይ እንደምታዩት ሶስቱም አህጉሮች ላቲን አሜሪካ፣ ሰሜን አሜሪካ፣ ኤሲያ አቅርበው ጨርሰው ያለፈው ታውቋል። ዛሬ ደግሞ ኢሮፕ ላይ የሚያልፈው እየተጠበቀ ይገኛል። ቀጣይ ነገ ደግሞ የአፍሪካ ማለትም እኛ ያለንበት አርብ ከምሽቱ 2 ሰዓት በኢትዮጵያ ሰዓት አቆጣጠር ማለት ነው የካቲት 20 የአፍሪካ ውድድር እናካሂዳለን። የአፍሪካን ካለፍን በኋላ ሁሉም ከእያንዳንዱ አህጉር ካለፉት ከአምስቱ ድርጅቶች ጋር ደግሞ የካቲት 21 ቅዳሜ ከምሽቱ 2 ሰዓት የመጨረሻ ውድድር እናደርጋለን። ይህም ውድድር አሸናፊው የሚታወቀው ላይቭ ላይ ፒች አድርገን ከጨረስን በኋላ ላይቭ ላይ ያሉ ሰዎች መደገፍ አለበት ብለው የሚያስቡትን ድርጅት እንዲመርጡ ይደረጋል። ዜን እነሱ በመረጡት አሸናፊው ይታወቃል ማለት ነው። እንግዲህ ይህንን ውድድር እንድናሸንፍ ምንድነው ማድረግ ያለብን የሚለውን አጠር አድርገን ስናወራ እዚህ ጋር እንደምታዩት ሁለቱም የአፍሪካውም የዓለም አቀፉም የላይቭ ፕሮግራም ስኬጁል ተደርጎ ካውንት ዳውን እያደረገ ነው። ይህንን የላይቭ ፕሮግራም እኛ በኪውአር ኮድ እዚህ ጋር እናስቀምጠዋለን። እስካን አድርጋችሁ በመግባት ላይቭ እንደጀመረ ገብታችሁ ላይቭን በመከታተል ሁሉም ድርጅቶች 5 ድርጅቶች ናቸው። አምስቱም አቅርበው እንደጨረሱ ዳኞቹ እንግዲህ የወደዳችሁትን ድርጅት ምረጡ የመምረጫ ሊንኩን የያዘ ኪውአር ኮድ ላይቭ ላይ ይለቃሉ። ያንን ኪውአር ኮድ ስካን አድርገን በመግባት ከተዘረዘሩ ተወዳዳሪ ድርጅቶች ድሪሞር የሚለውን እኛ ሰሌክት አድርገን ሰብሚት በማድረግ ለድሪሞር የተሰጠው ድምጽ ከሌሎቹ የተሻለ እንዲሆን በማድረግ አሸናፊነታችንን ማረጋገጥ እንችላለን። ይህንን ውድድር ማሸነፍ አለብን። ይሄ ውድድር ማለት ለኛ በጣም ትልቅ ነገር ነው። ይህንን ውድድር ለማሸነፍ ካሁን ጀምራችሁ ዝግጅት እያደረጋችሁ ያላችሁ ወዳጆቻችን በእጅጉ እናመሰግናለን። እናሸንፋለን። እንበርታ። መልካም እድል ይሁንልን ለሁላችን።